ወደ 23 ሚሊዮን 500 ምናምን ሺህ ብር እየጨረስን ያለነው ለዚህ ከዚህ በታች የተመሰረተችበት በ1875 ዓመተ ምህረት በአፄ ዮሐንስ ዘመነ መንግስት እንደሆነ አባቶቻችን በታሪክ ነግረውናል። ሰላም ጤና ይስጥልን የተከበራችሁ የሶሻል ሚዲያ ቤተሰቦች እንደምን አላችሁ እንደከረማችሁ። እንግዲህ በአሁኑ ሰዓት ቦታ ማርያም ቤተክርስቲያን እገኛለሁ። ደማሞራያ አሞራው ፈንቴና በጣም ብዙ እህትና ወንድሞች አንድ ላይ በመሆን ራያ አካባቢ ያሉ ቤተክርስቲያኖችን እያሰሩ ይገኛሉ። ብዙ የተጀመሩና ያልተጨረሱ አብያተ ክርስቲያናት ስላሉ ሁላችሁም እህት ወንድሞች አንድ ላይ በመሆን ከነሱ ጋር በመቀላቀል እንታሰሩ ወይም ደግሞ እንታስጨርሱ ስል በዚሁ ጥሬን አቀርባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ውድ የእግዚአብሔር ቤተሰቦች በሀገራችን በኢትዮጵያ ምድርም ሆነ በውጭ ዓለም የምትገኙ ሁላችሁም እግዚአብሔር እንደፈቀደና እንደወደደ ዛሬ በዚህ ችለትና በዚህ ሰዓት ወንድሜ እንደጠየቀኝ የቤተ ክርስቲያኒቱን የመሰረት አጀማመር ዛሬ እስካለችበት ሰዓት ትንሽ ስሜ መላከ ሰላም ደሳለ ኃይሉ እባላለሁ። በ1997 ዓመተ ምህረት የደብር አስተዳዳሪ ተብዬ በብፁዕ አቡነ ዲዮስቆሮስ የዚህ የኃላፊነት የሥራ ድርሻ ተሰጠኝ። እስከ 2016 ድረስ እያገለገልኩ ኖሬያለሁ። እቺ ቤተክርስቲያን የተጀመረች ወይም ደግሞ የተመሰረተችበት በ1875 ዓመተ ምህረት በአፄ ዮሐንስ ዘመነ መንግስት እንደሆነ አባቶቻችን በታሪክ ነግረውናል። ታሪኩም ንጉሠ ነገሥቱ ከመቀሌ ከተማቸው ተነስተው ወደ ሸዋ በተጓዙበት ሰዓት አካባቢው ወባ የሚበዛበት ቦታ ስለነበር ወታደራቸውን ይዘው እዚህ አካባቢ አደሩ ይባላል። ካደሩበት ቦታ ከወታደሮቻቸው በሞት ሲለዩባቸው እነዚህን የሚቀብሩበት ቤተክርስቲያን አካባቢው ርቀት በነበረበት ሰዓት ስለነበር በዚህ ምክንያት እዚህ ቤተክርስቲያን ላይ መሰራት እንዳለበት ንጉሱ ፈቃድ ሰጥተው ቤተክርስቲያኒቱ በዚህ ጊዜ ተጀመረ ይችላሉ አባቶች። በዚህ ጊዜ ተሰርታ ከጊዜ በኋላ ምንም ዓመተ ምህረቱን ማወቅና መለየትን ባይቻል አካባቢ በዱር የተሸፈነና ዛፍ የበዛበት በመሆኑ ከታይ ሰሌን ውሃ ተብሎ ወይም ሰሌን በር ተብሎ በሚጠራው አካባቢ የተነሳ የእሳት አደጋ ከታይ ተነስቶ እስከዚህ ድረስ በመድረሱ ቤተክርስቲያኒቱ ለመቃጠል ችላለች። በዚህ ጊዜ አባቶች ጽላቱንና ሌሎችንም ቅዱሳን አንስተው ወደ ላስታ ምድር እንደወሰዱ ይነገራል። ከዚህ በኋላ ግን ጊዜውን ጠብቆ እግዚአብሔር ሲፈቅድና ሲወድ በአካባቢው ያሉት ምዕመናን ተነሳስተው ይህችን የፈረሰች ቤተክርስቲያን ወይም የተቃጠለች ቤተክርስቲያን በ1969 ዓመተ ምህረት መስራት እንዳለባቸው ተነጋግረው ታላላቅ አባቶች ባሉበት ቤተክርስቲያኒቱ ለመመስረት ይችላል። ከዚህ ሰዓት ተነስቶ ቤተክርስቲያኒቱ ልዩ ልዩ ታላላቅ የሆኑ አባቶች ሲያገለግሏት ሲያመሰግኑ ኑረዋል። በ1977 ዓመተ ምህረት ደግሞ ከሳር ቤተክርስቲያን ወደ ህንጻ አስቸጋሪውና የከፋውን ዘመን ተቋቁመውና ተቻችለው አሁን ቤተክርስቲያን ይህችን አቁመው በዚያች እያገለገሉ ኑረዋል። አሁን ደግሞ ትውልዱ ከዚህ በመረከብ የአባቶቹን ታሪክ በማንሳትና በማውሳት ይህ የከፋ ዘመንም ቢሆን በፍጹም አገልግሎታችን ሁሉ ለእግዚአብሔር መሆን አለበት ሲሉ ይህንን አዲስ ህንጻ ቤተክርስቲያን በ2011 ዓመተ ምህረት ተጀመረ። እንደዚህ በዚህ በ2011 ዓመተ ምህረት ሲጀመር መጀመሪያ ላይ መሰረቱን ስናይ ብዙ ድንጋጤና ፍርሃት ነው ደርሶብን የነበረው። ምክንያቱም ከስፋቱ ካለው ሁኔታ ከህዝቡ የሚለውን አጨናንቆን ነበር። ነገር ግን የእግዚአብሔር ቸርነት የእመቤታችን የድንግል ማርያም አማላጅነት ባለመለየቱ ይህንን ታሪካዊ የሆነ ቤተክርስቲያን አስደናቂ የሆነ ቤተክርስቲያን ለመስራትና እዚህ ለመድረስ ተችሏል። እንግዲህ ወንድሜ አንተ ደግሞ ቤተክርስቲያኒቱን እየሰራህ ያለው ኢንጂነር እንደመሆነ ከወደ አንተ በኩል ደግሞ አንዳንድ ነገር ብትለኝ። እሺ እኔ ስሜ ንጉሴ ወዳጅ ይባላለሁ። የዚህ የቦታ ደብረ ሳሌም ቅድስት ማርያም አዲሱ ህንጻ መሐንዲስ ነኝ። ይህን ስራ ስንሰራ በጣም ደስ በሚል በፍቅር ነው እየሰራን ያለ ነው። በመጀመሪያ ደረጃ ያው ለዚህ ስራ
በጎ አድራጎት የዋሉ ጉልበታቸውን ሀብታቸውን ደከመን ሰለቸን ሳይሉ ዕውቀታቸውንም ጭምር ላደረጉ ሰዎች በመጀመሪያ ማመስገን ፈልጋለሁ። ድንቅ የሚያስብል ነው። ከመሰረቱ ይህ ህንጻ ያስፈልጋል እዚህ ቦታ ላይ ለታሪክ እናስቀምጠው ብለው ይሄንን ያሰሩ ሰዎችም ጭምር ሊመሰገኑ ይገባል። በመጀመሪያ ደረጃ አባታችን ሲናገሩ እንደነበረው ቅድም ያልቃል ብለን አላስብነውም። ተስፋ የመቁረጥ ነገር ነበር አጀማመሩ ላይ ተጀምሮ የሚቀር ሁሉ መስሎን ነበር። እኛም ጭምር ስናየው ዲዛይኑ ሲሰጠን እዚህ ቦታ ላይ እንዴት በዚህ ህብረተሰብ አቅም እንዴት ይሰራል ያልን ነበር። አሁን ግን ደስ በሚል በሞራል እዚህ ደርሰናል። እዚህ ስንደርስ አንደርግራውንድ አለው የቤተክርስቲያን ወደ 950 ካሬ ላይ ነው ያረፈው ቦታው። 950 ካሬ ማለት በጣም ሰፊ ነው። ማቴሪያል ደረጃ በጣም ደረጃ 1 በሚባሉ ማቴሪያል ነው እየተሰራ የመጣው። የገቢ ምንጩ ስንጠይቃቸው የገቢ ምንጩ እዚህ ሀገር ተወልደው በስደት ሀገር ያሉ ልጆቻቸው እንዲሁም አንዳንድ በጎ አድራጊዎች ቦታውንም ጭምር የማያውቁት በጎ አድራጊ ምዕመናን ክርስቲያኖች የተሳተፉበት ነው እና ይሄንን ስንሰማ አሁን ግን ሁሉ ነገር ሰርተን ያው በሚታየው መልኩ ህንጻው በተመረጠ ድንጋይ ነው የተሰራው። ቱምቢም ሜትሩም ሁሉም ህንጻው ዲዛይኑ ባዘዘው መሰረት ነው የተሰራ ያለው። አሁንም ቀጣይም በዛ ነው እናስጨርሳለን ብለን እናስበው። አሁን እስከዛሬ ድረስ ያው እየሰሩ የነበሩ እህት ወንድሞቻችን አረብ ሀገር ያሉ እህት ወንድሞቻችን ስቃዩ መከራው በዛባቸው ወደ ሀገራቸው እንደሚመለሱ ማለት አስከሬን ነው እየመጣ ያለው እዚህ ቦታ ላይ እና ስለዚህ ይሄ ህንጻ እንዳይቋረጥ ስጋቸዋለን። እነሱ ናቸው የሚሰሩት እዚህ። ህብረተሰቡ ደግሞ የዚህ አካባቢ ህብረተሰብ በገንዘብ አቅም የለውም። በጦርነት በተለያዩ ነገሮች የደከመ ህዝብ ነው። በጉልበቱ ግን ሌትም ቀንም ሰዓት ተሸራረፈብን ሳይሉ በጣም ነው የሚሰሩት። በጣም የሚያስደስቱ ናቸው። እነሱን ሞራል እያየን እኛም ደግሞ ሳይት መሐንዲሶችም አለን፣ ሌሎች ባለሙያዎችም አሉ። ሁሉንም ተጣምረን በፍቅር ነው እየሰራን ያለነውና አሁን ግን ለወደፊቱ ያው ስጋቻ ያለነው ምንድነው አሁን ጣራ ማልበስ በጣም ብዙ ወጪ የሚጠይቅ ነው። 3 ጉልላቶች አሉ ጀምረናቸዋል። 3ቱን ጉልላቶች ያው ስራው በሚገባው መሰረት እየሄድን እንዳለ ነው የሚሰማን ነው። የገንዘብ እጥረት ግን አሁን እየተንሸራተተ ነው። ካዝናችን ባዶ እየሆነ ነው እያሉን ስለሆነ እኛም ራሱ ስራው እንዳይቆም ስጋቻው ስላለን ይህንን የሚሰሙ እህት ወንድሞቻችን በጎ አድራጊያን ሌሎች ባለሀብቶችም ጭምር እዚህ ቦታ ላይ ታሪክ ቢሰሩ ጥሪ እናደርጋለን። ለምሳሌ በሩ ወደ 24 መስኮት ተከፋሽ መስኮቶች አሉት። 24 በር ወደ 12 አካባቢ በር ያለው ነው የቤተክርስቲያን ማለት ነው። የውስጥም የውጭም የተለያዩ ስላሉ ማለት ነው። እና ስለዚህ በሩን፣ መስኮቱን፣ ጣራውን ከንች ማገር፣ ቆርቆሮ እንደዚህ ቢከፋፈሉት ለአንድ ሰው ሸክሙ ለ50 ሰው ጌጡ እንይባለውና ይህ ቪዲዮ የምትመለከቱ በጎ አድራጊያን እንድታግዙ። ምሳሌ በመጀመሪያ ምን ያህል ፐርሰንት ተሰርቷል ማለት ይቻላል? ሱፐር ስትራክቸር እና ሳብስትራክቸር የሚባሉ ነገሮች አሉ። ሳብስትራክቸሩ ጨርሰን ወደ ሱፐር ስትራክቸሩም ራሱ ኢቭን ወደ 90% አካባቢ ደርሷል። ስትራክቸር ብቻ ስትራክቸር ማለት የፊኒሺንግ ስራዎችን ሳይጨምር የህንጻው እንትኑ እስከለተን በዱ ማለት ነው። ውሃ የሚገርምህ በሸክም ነው የሚሰራው ይሄ ህንጻ። ከየት ነው የሚመጣው ውሃው? ከዚህ 45 ደቂቃ ጉዞ ተጉዘህ ለዛውም ወረፋ አለው። እዛ ህዝቡ ቧንቧ ነበር ቀደም ሲል ተበላሽቶ አሁን እየመጣ ያለው ለዚህ ህንጻ ማሰሪያ ለሲሚንቶ ማብቂያ ማለት ነው። እንደገና ደግሞ መጠጣት ይፈልጋል። 28 ቀን 21 ቀን እንደ ሁኔታው ጠጥቶ ነው ይሄ ህንጻ እዚህ ደረጃ ላይ የሚደርሰውና እዚህ ሁሉም ሰው ሊሳተፍበት ይገባል ብዬ ነው። ክርስቲያኗ ዋና ገንዘብ ቤት ነኝ። እርስዎ ገንዘብ ቤት ነዎት? እሺ። እኔ ቤተክርስቲያኗ ስብከተ ወንጌል ነኝ። እኔም ደግሞ የደብሯ አስተዳዳሪ ነኝ። እኔ የደብሯ የህንጻ ኮሚቴ ምክትል ሊቀመንበር ነኝ። ሰዓት የማይፈጅብንም ቢያንስ እንደው አመት እንኳን እስከ 2 አመት ከእንግዲህ በኋላ እንቆያለን የሚል ሐሳብ የለም። ራሱ እንደው ገንዘቡ እንኳን ከፍተኛ ነው። እንደ ሂሳብ ወደ ሂሳብ ሲጠየቅና ሲል የገበያው የማቴሪያል ዋጋ በጣም በዛ ብሎ ስለሚነገር ግን ህብረተሰቡ እንደውም ስራችንን ትተን በአፋጣኝ ቢሰራስ ሁሉ ጊዜ ደጋግማችሁ ብታዙንስ የሚል ራሱ ሞራል እየሰጠ ነው የሚገኘው ህብረተሰቡ። 1051 59 59 401 እሺ። ሁለተኛው የሁለተኛው ደግሞ 1027 66 13 07 7 የቦታ
የቦታ ደብረ ሳሌም ቅድስት ማርያም ይላል ስሙ ይላል። ቤተክርስቲያን የህንጻ ኮሚቴ አካውንት ነው ይሄ። ቤተክርስቲያኑ እንግዲህ ያው ሰርተን ይደርሷን እያያችሁት ነው ተናግረናል። ግን ዙሪያውን በቁና እያወጣን በኔቸር እያወጣን የቆለልነው አፈር አሁን ሰው በድንጋይ ሸም ስለደረከመ ያንን አፈር ወደ ሌላ ለመረጨት ያው ዶዘር ያስፈልገናል። መላከ ሳሌም ጋሻው በርሄ እባላለሁ። የቦታ ደብረ ሳሌም ዋና አስተዳዳሪ ነኝ። ያው እኔ ከዚህ ደብር ከተመረጥኩ ጀምሬ ያው የማስተዳድረው ህዝብ መልካምና ቀና የሆነ ህዝብ ነው ያለው። ከዚህ ያለው ያው ውሃን በትከሻው ተሸክሞ ቀንም አርማታውን አብኩቶ ድንጋዩን ተሸክሞ ይሄን ህንጻ እየሰራ ነው ያለው። ይሄን ደግሞ አብዛኛው ደግሞ የሚያደርጉልን በአረብ ሀገር ያሉ፣ በአዲስ አበባ ያሉ፣ በውስጥ በአሜሪካ ያሉ ወንድሞች እህቶች ባደረጉት መስተዋጽኦ ነው ያደረጉ ያሉት። እስካሁን ድረስ ከዚህ ያደረሱን እነሱ ናቸው። እነሱ ያደረጉትን ደግሞ እኛ ደግሞ በአግባብ በአካውንት እየተቀበልን መልሰን በአካውንት እያወጣን ህጋዊ በሆነ አካሄድ እየመራንና እያስሄድን እንገኛለን። አሁን ግን ያው ጊዜው በውጭ ሀገር ያሉት ችግር እየገጠማቸው ሞት እየበዛባቸው ሰላም ስላጡ ወደ ሀገራችን ገባ ነውና እንዴት እንሆን እያሉ ወደኛ ሲልኩ አሁን እኛ የቋረጥብናን የሚል ፍራቻና ስጋቻ አለብና ይሄን ግን ያየና የተመለከተ ክርስቲያን የሆነ በሙሉ ይሄን ህንጻችንን ተመልክቶ የኛም ገጠር እንደመሆናችን መጠን የጦርነት ስጋ ቀጠና መሆኗ ደግሞ ይታወቃል። ሰው 2 3 4 እንትን ባለ ተሰልጣናት ያሉባቸው ናቸው። ከቤተክርስቲያኑ ከጀመርን ጀምረን ወደ 23 ሚሊዮን 500 ምናምን ሺህ ብር እየጨረስን ያለነው ለዚህ ከዚህ በታች አሁንም ብዙ የሚጠይቀን ፊኒሺንግ አለ፣ ቆርቆሮ አለ፣ አወራጅ አለ፣ ታች እንትን አለን ሴራሚክ አለ፣ ብዙ ማስዋቢያዎች ንብረቶች እስካሉ ድረስ እነዚህን ያየና የሰማ ሁሉም በተቻለው እንዲረዳን በእግዚአብሔር ስምና በድንግል ማርያም ስም እንጠይቃለን። የውሃ እጥረትም ስላለ የውሃው እጥረትንም ሁሉም በተቻለው በዚህ ቢከፋፈል በጎ አድራጊ ለሆነ ሁሉ የጎደለንን ነገር ቢያሟላልን። አሁንም ቤተክርስቲያኑ መብራትም የሌለው ውሃ መብራትም ተቆረጠ፣ ውሃም ጠፋብን፣ ሁሉም ችግር አለብን። አሁን ይሄን ውሃ መብራት ቢኖር ውሃ ባለበት ውሃ ይመጣልን ነበር። አሁን ነገ ብረትም ልንቆርጥ ነው፣ መብራት የለንም። የዚህ ሁሉ በተያያዘ ምክንያት አሁን ከጥሙጋ ከምትባለው ከተማለች ለዛች መኪና ታስቸግራለች። እዚህ አይደን ለመብራት ለመቁረጥ ብረት ለማሰራት ሁሉ አስቸጋሪ ነው። ይህ ሁሉ ከመንግስት አካላትም ያሉ ባለስልጣኖች ኦርቶዶክስ ሲሆን ሶይ ይሄን የመብራት ኃይልን ወደ መብራት ኃይል ተደዋውለው የውሃ ባለሙያዎቹም ከባለሙያው ጋር ተገናኝተው ይሄን ነገር ሁሉ ቢያስደርጉልን በጎ አድራጎት ነውና ለሁላቸውም እንዲያሳውቁልን እንዲያውቁልን ነው የምንጠይቀው። አሁን ልመናችን ገንዘብ ወዳለው ነው። ትክክል። አዎ ገንዘብ ወዳለው ነው ጩኸታችን። ይሄ ስራውንማ ይዘነው የለ በጉልበታችን። ትክክል። እና የሚውለው አንድ ሰራተኛ 2,000 ብር በቀን ነው የሚበላው። አዎ ይሄ ባለሙያ 2,000 ብር ነው የሚበላው። ያን እያጣን እያቋረጥን ነው ያለነው። ባለሙያ ብር ስናጣ ያቋርጣል እንጂ ስራው ህዝቡ እንደተዘጋጀ ነው። እናመሰግናለን ለሁላችሁም አባቶች። እንግዲህ ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። እንግዲህ ይሄንን ይመስላል ቤተሰብ እህት ወንድሞች፣ በውጭ ሀገር ያላችሁ እንዲሁም ኢትዮጵያ ውስጥም ያላችሁ ሁላችሁም ተባብራችሁ እቺን ቤተክርስቲያን ለማስጨረስ እንሞክር፣ ከበረከቱ እንካፈል ነው የምለው። አመሰግናለሁ። ደህና ሁኑ።